ሰላም እንኳን ወደ ፍሪው ኢትዮ ቤተሰብ በደህና መጣችሁ። ዛሬ ለዲዛይነሮች፣ ለይዘት ፈጣሪዎችና ለሁላችሁም የሚሆን እጅግ በጣም አሪፍ መረጃ ይዤላችሁ መጥቻለሁ። የካንቫ ፕሮ አባልነት ለመግዛት ወርሃዊ ክፍያው ከብዶቶኝ $1 ብቻ ለ3 ዓመት የሚቆይ አባልነት እንዴት መግዛትና በነፃነት መጠቀም እንደምትችሉ በደረጃ አሳያችኋለሁ። በመጀመሪያ ይህ $1 የሚሸጠው አካውንት እንዴት ነው የሚሰራው? ይህ ካንቫ ቲም ኢንቫይት ይባላል። ደህንነቱ አስተማማኝ ነው። በራሳችሁ ኢሜይል ፕሮ ትሆናላችሁ። ቪዲዮን አይተን እንመለስ። የፍሬው ተች ቤተሰቦች እኔ ያለው እንደምናችሁ። ዛሬ ረፈድ ደረጌ ነው ቪዲዮ እየሰራሁላችሁ ያለሁት። በጣም የሚገርመኝ አንድ ዌብሳይት አይቼ እሱን ነገር እስኪ ሼር ላድርጋችሁ ብዬ ነው። ይህ ዌብሳይት ደግሞ በተለይ በአሁኑ ሰዓት ኤአይዎች ብዙ አይነት ኤአይዎች አሉ። ለነሱ ፕሪሚየም በገንዘብ የምታስሩ ሰዎች እየከፈላችሁ ለተለያዩ ለዩቲዩብ፣ ለቲክቶክ እንደውም ለኢንስታግራም ለተለያዩ ስራዎች የምትጠቀሙ ሰዎች አንድ ደስ የሚል ዜና መጥቷል። እንግዲህ ያው እኔ ሬኮመንድ ማድረጋችሁ ይሄ ነገር ያው ብቻ ብዙ ሰዓት ይቆያል አይቆይም የሚለው ነገር ያው ወደፊት የምናየው ነገር ይሆናል። እኔ ግን እስካሁን ባለው 2 አካውንቴን ፕሪሚየም ማስደረግ ያለው ለዛውም $1 በጣም በሚገርም መልኩ ነው። ድንገትን የሚያገኘው ነገር ነው። ስለዚህ እስኪ ሊሞክረው ብዬ እኔ ሞክሬው የሰራልኝ ነገር ነው። ቀጣይ ደግሞ አሁንም በአዲስ አካውንት ገብቼ ካንቫን ፕሪሚየም ማድረግ ፈልጋለሁ። ካንቫ እንደምታውቁት የተለያዩ የኦንላይን ስራዎች የምንሰራበት ቴክስት ሰጠን ቪዲዮ የሚሰራልን እና ምርጥ ታምልና ሎጎ የምንሰራበት ለዩቲዩብ የምንጠቀምበት ለተለያዩ ለኦንላይን ስራዎች የሚያገለግለን ምርጡና ብርቱ የተባለ ነው። ስለዚህ አሁን ትንሽ ብዙ ወሬ አብዛባችሁ ወደ ጉዳዩ እንግባ። እንደምትመለከቱት ዛሬ ካንቫ ላይ እንግዲህ ሌላውን ቪዲዮ በቀጣይ እሰራላችኋለሁ። መለከቱት ይሄ ቦት አለ። ይሄንን ቦት ስትጠቀሙ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ይኸው ከዚህ በፊት ቅድም እኔ ማለቴ ይሄው እንደምትመለከቱት አንድ USD ዲፖዚት አድርግ ያለው ወደዚህ ፕላትፎርም። ይሄንን ዲፖዚት ካረኩ በኋላ እንደምትመለከቱት ይሄኛውን ፕሮምፕት ሰጥቶኛል። ይሄ ፕሮምፕት የራሴ ነው። ከከፈላችሁ በኋላ የሚሰጣችሁ ፕሮምፕት ነው። ይሄኛውን ፕሮምፕት ወስዳችሁ ጉግል ላይ ፔስት ታደርጉና ሊንኩን ታገናኛላችሁ። ከዛ እንዴት ፕሪሚየም ፕሮ እንደምታረጉ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ። አሁን ካንቫ ነው ማገናኘው። ከዚህ በፊት ደግሞ እንደምታውቁት እንደምትመለከቱት ይሄው አንድ USD ላይ ጉግል AI ፕሮን እንደምታውቁት ከላይ ያው 18 ይላል። እንግዲህ ይቆያል አይቆይም የምናየው ነገር ነው። ግን ለሳምንት እንኳን እኛ ቪዲዮ ጄኔሬት ብናደርግበት ተጠቃሚ የምንኖርበት ነገር ነው። ምክንያቱም አንድ USD ነች፣ ምንም ጉዳት የላትም። እኔ እንደውም 2 ፕሪሚየም ነው ያደረኩት። እንደምትመለከቱት ያው ዲፖዚት አድርጌ ያለው። አሁን ቀጣይ ደግሞ እንዴት አድርገን ነው ካንቫን ማገናኘት የምንችለው የሚለው ነገር ደግሞ ስቴፕ ባይ ስቴፕ እናያለን። አሁን ካንቫን ለማገናኘት እኔ ዲፖዚት ጠይቄያለሁ። እንደምትመለከቱት ደግሞ ዲፖዚት አድርግ ይለኛል። ባይናንስ ላይ ነው ይለኛል። ኦኬ ያው ባይናንስ ላይ ነው እንደምትመለከቱት። ስለዚህ ባይናንስ ላይ ከሆነ ፔመንት ብትሉን ያው ይነግረኛል። ኮንፈርም ይበለኛል። ያው ምክንያቱም ይሄን ኮንፈርም መስለው ነው የባይናንስ አይዲው የሚሰጠኝ። እንደምትመለከቱት ኮንፈርም ማርኩት። ዋው እንደምትመለከቱት ያው እዚህ ጋር አስቀምጧል። ባይናንስ ላይ አንድ USD ገቢ ማድረግ እንዳለብኝ በየትኛው ይሄው ሪፈራል ነምበር በዚህ በባይናንስ አይዲ አንድ USD ገቢ ማድረግ አለብኝ ለ3 ይላል። ለ3 ወር ለ3 አመት ይሁን እኔ ብቻ እኔ ትንሽም እንኳን ከተጠቀምንበት ኖርማል ነው። አሁን ክፍያውን ቀጥታ ገብተን እዛ ክፍያውን እንፈጽማለን። እና ውዶቼ እንደምትመለከቱት ባይናንስ ገብተናል። ባይናንስ እንደገባን ያው ባላንሳችን እንግዲህ
እናውቀዋለን እንደምታዩት። እዚህ ከገባችሁ በኋላ እናንተ ቀጥታ ምንድን የምታደርጉት ሴንድ ነው የምትሉት። ሴንድ ስትሉት እንደምትመለከቱ እኔ የዩኤስዲቲ ነው መላክ የምፈልገው እና መቼም አላላኩ አይጠፋችሁም። እንደምትመለከቱት በአይዲ ላይ ሲላክ ኢሜል እና አይዲ ሲባል መቼም ሁለቱም ልዩነት አላቸው። ጋይስ ልብ ብላችሁ አዳምጡ። ከዛ ሴንድ ጋይስ እና ክፍያውን ከከፈልን በኋላ ባይናንስ ላይ እንደምታውቁት ቀደም እንዳሳየዎች ባይናንስ ከገባችሁ በኋላ ከፍለን ከጨረስን በኋላ እሱ ኦልሬዲ ለኔ ዳይሬክትሊ በዋትስአፕ ነበር ኮንታክት ያደረጉኝ። ማለቴ እንትኑን ኮንፊርም ካረኩ በኋላ እንደምትመለከቱት በዚህ በኩል ማየት ስላላችሁ እንደምትመለከቱት እኔ ክፍያዬን ከጨረስኩ በኋላ እንደምትመለከቱት ምን ይላል ደግሞ ደስ የሚለው ነገር በጣም ፈጣን ናቸው። እንደምትመለከቱት እኔ ለካንቫ ክፍያዬን ከከፈልኩ በኋላ ፕሮ ከከፈልኩ በኋላ እንደምትመለከቱት ይኸው ባይናንስ ዩኤስዲቲ አለ። ይሄን ከገባም በኋላ ትንሽ ደቂቃን የጠበኩት ኦርደር ያደረጉልኝ ወዳው ሰክሰስፉል የሚለው መጣልኝና ዳይሬክትሊ ወደ ዋትስአፕ ገብታ አናገረናሉ። ከዚህ ወጥቼ እንደምትመለከቱት ዋትስአፕ ገባው። እዚህ ጋር ኢሜይላችሁን ትልካላችሁ። እንደምትመለከቱት ኢሜይሌን ላኩላቸው። ምክንያቱም እኔ ፕሪሚየሙ የካንቫ ፕሪሚየም በዚህ ኢሜይል ነው ፈልጋለሁ ብዬ የላኩላቸው። ምንም ማመንታት አይደለም፣ ወዲያው ነው። ያው እዚህ ጋር ታይሙን ማየት ትችላላችሁ። ወዲያው ነው ያለ ማመንታት ለኔ ይሄኛውን አፕዴት ላኩልኝ። ከዛ ትንሽ ከቆየ በኋላ ኮንፊርም አድርገናል አሉኝ። አሁን ጋይስ አብረን ደግሞ እስኪ ኢሜይሉን ገብተን እዛ ገብተን ደግሞ ቼክ እናድርገው። ዋው እንግዲህ እንደምትመለከቱት ምን ይላል ደግሞ ደስ የሚለው ነገር በጣም ፈጣን ናቸው። እንደምትመለከቱት ምንም ማመንታት አይደለም፣ ወዲያው ነው። ያው እዚህ ጋር ታይሙን ማየት ትችላላችሁ። ወዲያው ነው ያለ ማመንታት ለኔ ይሄኛውን አፕዴት ላኩልኝ። ከዛ ትንሽ ከቆየ በኋላ ኮንፊርም አድርገናል አሉኝ። ጋይስ በጣም የሚመቻቸው እኔ በጣም ነው የተመቸኝ ይሄኛው።